መደበቅ ምናምን ያስፈልግ ነው። ስለዚህ ላይክ ሚዲያ የሚወጣና የማይወጣ አለ። እሱማ አለ። ዘርገፍ ወይኔ ግን ከባድ ነው ማለት እንዴት አሳልፍክ ያለኔ ወንዶች በጣም ከባድ ናቸው። እንዴት? አይ በቃ ለንግኛለሽ አንቺም እንደዛው እኔም እንደዛው የድሮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የሶፊያና የቶፊቅ ጉድ ወይኔ የሶፊያና የቶፊቅ ጉድ ዛሬ ይዘረግፍላችኋለሁ ውዶቼ። ኧረ እኔ አላምንም። እንግዲህ ታርቀናል ብሎ መጥተዋሉ። እንግዲህ የእውነት ያርገው። የእውነት ቢታረቁ በጣም ደስ ይላል፣ ግን የእውነት አይመስለኝም። እነዚህ ዩቱበሮች ማለት ነው መዋሸት ብቻ ነው ስራቸው። ሶፊ አሁንም ምን እንጃ አሁንም የድሮውን ልደግመው ይሆን አላውቅም። እና ታርቀናል ብሎ መልከስክስ ምናምን ያረ ይደብራል። እኔ እንጃ እኔ በጣም ደብሮኛል። በመታረቃቸው ደስ ብሎኛል፣ ግን የሆነ ያልሆነ ነገር እንትን ማድረጋቸው ግን እኔ በጣም ደብሮኛል። ያኔ ቪዲዮም ቢሰሩበት ግን የሆነ በጥሩ ነገር ቢሰሩ ደስ ይላል። ያው ሁለታቸውም ተወዳጅ ናቸው፣ እንወዳቸዋለን፣ እናከብራቸዋለን። ንጹህ ወንድማችን እህታችን ናት እሷም ብትሆን ማለት ነው። ግን የሶፊ ነገር አላቅም እንጃ አሁንም ተመልሳ ወደዛ ልትገባ ይሆን አላውቅም። መታረቅ ማለት በስነ ስርዓት በቃ ሽማግሌ ተልኮ ኒካ ታስሮ መጋባት ነው እንጂ አሁንም እዛው በዛው ታጥቦ ጭቃ። ኧረ ይደብራል። እህቴ ልንጋርሽ እስቲ አንድ ምክር፣ እንደ ድሮ ሆነሽ አትኑሪ፣ ይበቃሻል። አሁን ትልቅ ሰው ነሽ፣ በቃ መማር አለብሽ። በድሮ መማር አለብሽ። በቃ በባለፈው ህይወትሽ መማር አለብሽ። ሁለተኛ ያንን ህይወት እንዳትደግሚው፣ በኋላ ይቆጭሻል። ሁሌ ስታለቅሽ ነበር የምናየው ከሱ ጋር በተጣላሽ ጊዜ ማለት ነው። እንደምትወጂው እናውቃለን። ግን ቢሆንም ሶፊ አሁንም ተይ ተመለሺ። በቃ የሚወድሽ ከሆነ ሽማግሌ ሊኮ ስርዓቱን አሟልቶ በስነ ስርዓት ያግባሽ። በቃ ነካሰሩና ተጋቡ። እኛም ደስ ይለናል። ወላሂ ብታገቢው ደስ ይለኛል። እኔ በጣም ነው የምታሳዝንኝ። በነገራችን ላይ በጣም ነው የምወድሽ። ታሳዝኛለሽ። እንደ እህቴ ነው ማሽ። ግን ስታጠፊ ደግሞ ተመለሺ ማለት አለብኝ። ምክንያቱም እህትሽ ነኝ፣ እንደ አኪራ እህትሽ ነኝ። ስለዚህ እውነት ተውፊቅ ተመልሶ ከሆነ በቃ ይሄን ነገር ጠይቁ። ይሄን ነገር ሳያደርግልሽ አንቺ ቤትሽ ማምጣት ቤቱን ማየት ምናምን ኧረ ይደብራል። ሶፊ ተይ። ከዚህም በፊት የተሰደብሽ እኮ በዚህ ጉዳይ ነው። ምክንያቱም እንዲ የተጣላችሁ ጊዜ ማለት ነው። ከተጣላችሁ በኋላ ጎናክል ቆይቶ ቶፊቅ ወጥቶ ሚዲያ ላይ ኒካ እኮ አላሰርንም፣ ኒካ ወርዳችኋል ብሎ ሰው ሲጠይቀው ኒካ አላሰርንም ብሎ የተናገረ ሰው ነው። ወላሂ በጣም ነው ያፈርኩት የዛን ቀን። እንጃ በቃ እኔ እንደ ሙስሊም ኒካ ሳይታሰር አብሮ መኖር ማለት ነውር ነው። በቃ ነውር፣ የመጨረሻ ነውር ነው። በቃ አንድ ቤተሰብሽንም ታስደፍራለሽ፣ ራስሽንም ታዋርጃለሽ። ይሄ በጣም መጥፎ ነገር ነው። ራስሽን አክብረሽ ቤተሰብሽንም ብታከብሪ ይሻላል። ኒካ ይሰርልኝ ባዩ። በቃ ኒካ አስራችሁ አብራችሁ ኑሩ። አሁን ደግሞ ሰበቡ በምንድነው የታረቃችሁት? ያው ዩቱብሽን ተዘግቷል ተብሎ ነው አይደል? ዩቱብሽ በመዘጋቱ በጣም እናዝናለን። መዘጋት የለበትም። ለፍተሽበታል፣ ብዙ ዋጋ ከፍለሻል፣ ወጥተሻል፣ ወርደሻል፣ ብዙ ጣጥ ተሰድበሻል። ስለዚህ መዘጋት አልነበረበትም። እንግዲህ ምንም ማድረግ አይቻልም። አሁን ደግሞ ባለሽው ቻናል ማለት ነው ሰብስክራይብ እናደርግሻለን። አብሽሪ፣ እኛ የመዳም ቅመሞች አለን፣ ችግር የለውም። ግን ይሄን ነገር
ካላስተካከልሽ እኛም ምን እንጃ ዞር ብለንም አናይሽም፣ እንደውም እንሰቀበሻለን። አሁንም ተመልሰሽ ገብተሽ እንደዚህ ሆንሽ ብለን ነው ምንሰቀበሽ። ተይ ተመለሺ፣ ክብርሽን ጠብቂ። ከሄደ ከመጣ ሁሉ እዛ መጃጃል ጥሩ አይደለም። እንጃ ሙስሊም እንደዚህ አያረግም። ይረበራል። ሶፊ እውነት ልጅነትም ይዞሽ ሊሆን ይችላል። አጠገብሽም ደህና ሰው እንደሌለ ይመስለኛል። አንድ ሙስሊም የሆነ በዲኗ ጠንከር ያለች ሴት አጠገብሽ ብትኖር እንደዚህ አትሆኝም። እንደዚህ መንዘላዘር፣ ሴት ልጅ መንዘላዘር ጥሩ አይደለም። በቃ ምክንያቱም በቃ አንዴ ከአንዱ ጋር ወስኖ መኖር ነው። በቃ ምንድን ነው አንዴ ከይሳቅ ጋር፣ አንዴ ከፎፎ ጋር፣ አንዴ ከቶፍ ጋር። እረ ሶፊ ተይ ተይ፣ አንቺ እኮ ሴት ልጅ ነሽ። የሴት ልጅ ደግሞ አንዴ ጆሮዋ ውጭ ከወጣ ተመልሶ አይገባም። በቃ ወንድ ችግር የለም ምንም የፈለገ ነገር ቢያደርግ የወንዱ አይታይም። የሚታየው ግን የሴቷ ብቻ ነው። ለምን እንደሆነ አላውቅም። ስለዚህ ክብርሽን ጠብቂ። እውነት የሚወድሽ ከሆነ እውነት ላንቺ ቦታ ካለው ስርዓቱን አሟልቶ ያግባሽ። ተጋብታችሁ አብራችሁ ኑሩ። እኛ እንመርቃለን፣ ውለዱ ክበዱ ብለን ማለት ነው እንግዲህ። ስለዚህ ተጠንቀቂ ሶፊ፣ እውነት ተጠንቀቂ። እንደ ድሮ እንዳይጫወትብሽ። በነገራችን ላይ እሱንም ወደዋለሁ። እሱም እኮ ሚስኪን ነው። ያኔ ተንኮል ምናምን እኮ የለውም። ግን ምን እንደሚያጣላችሁ ራሱ እኔ አላቅም። በመሀላችሁ ምን እንዳለ አላቅም። አሁን ግን በመታረቃችሁ ደስተኛ ነኝ። ቢሆንም ይሄን አማይ አለባበሽን አስተካኪ። ሙስሊሞችንም ደግሞ ወላሂ እኛ ባንቺ እንሳቀቃለን አንዳንዴ። በቃ የሆነ ነገር ያለ ኒካ ያለ ምናምን ከወንድ ጋር እንደዚህ መነካካት ምናምን ነገር ወላሂ እኔ ያፍራለሁ። በቃ ሼም ይዘኛል። እንዴ ሙስሊም እኮ እንደዚህ አይደለም። ሙስሊም አጅነቢየ ሴት እኮ አጅነቢ ወንድ እኮ አይነካም፣ አይጨበጥም እኮ። መነካካት ይቅርና ማለት ነው። ክብርሽን ጠብቂ። ክብርሽን አንቺ ራስሽ ክብርሽን ካዋረሽ ማን ያከብረሻል? መጀመሪያ አንቺ ለራስሽ ክብር ስኖረሽ ነው። በቃ ራስሽን ስታከብሪ ሁሉም ያከብርሻል። ራስሽን ዝቅ ስታደርጊ ሁሉም ነው ዝቅ የሚያደርግሽ። የመጣ ሁሉንም ፊትነስ ይቻላቅም እና ለመጣ ለሄደ ሁሉኝ ማለት እኮ ጥሩነት አይደለም። ሶፊ ተጠንቀቂ። ተይ ሞኘቱኝ። ልጅነት እኮ አልቋል። ከላስ ካሁን በኋላ እንደዚህ አይነት ነገር አይሰራም። አሁን አንቺ የምትመከሪበት ሰዓት አይደለም። ምክንያቱም አንቺ ትልቅ ሰው ነሽ። ይህን አብራችሁ ብትኖሩ ልጅ ኖርሽ ነበረ። ስለዚህ ተስተካከይ እህቴ። ላላ ብዬ እወድሻለሁ። ካስከፋውሽ ይቅርታ። እኔ እንደ ምክር ነው ያልኩሽ። ደግሞ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አድርሱልኝ ለቶፊቅና ለሶፊያ። ቶፊቅ አላህን ፈራ። አንተም እህትክ ናት። እህትክ ብትሆን ምን አይነት ስሜት ይሰማካል? እህትክ እንደዚህ ብትሆን ዝም ብለህ ትቀመጣለህ? ሽማግሌ አትልክም? ለምን እንደዚህ ብለህ አትናገርም? ወላሂ ይሰርላት፣ ኒካ ይሰርላትና አግባት። እቺ ምስኪን ልጅ ናት። በቃ ምንም አታውቅም ብለህ እንዳትጫወትባት አደራከን። በቃ እኔ በመስማማታችሁ በመታረቃችሁ በጣም ደስ ብሎኛል። ሶፊ እንኳን ደስ አለሽ፣ ቶፊቅም እንኳን ደስ አለክ። ግን ይሄ ግን ውሸት መሆን የለበትም። ቁም ነገር አርጋችሁ አብራችሁ ኑሩ በአንድ ቤት። በቃ ምንድነው መንዘላዘል? አንተ አትንዘላዘል፣ እሷም አትንዘላዘል። ሁላችሁም በየመንገዶቹ ተንዘላዝላችሁ ኧረ ይደብራል። እውነት ይደብራል። እኔ በእናንተ እሳቀቃለሁ ወላሂ። በቃ ሙስሊም ሆናችሁ እንደዚህ ስትሆኑ በጣም ይደብራል። በቃ ወንድም ባልና ሚስት ከሆናችሁ ማለት ነው እንደፈለጋችሁ መሆን ትችላላችሁ። መብታችሁ ነው። በቃ ማንም ምንም የሚላችሁ ነገር የለም። ግን አሁን ባልና ሚስት ስላልሆናችሁ ነው እንደዚህ ሰው የሚሳደበውም
ብዙ ተሰድባለሁ ብዙ ተብያለሁ ስላልሽ እኮ ነው ይሄን መልስ እየመለስኩልሽ ያለሁት ማለት ነው ሶፊ። እና ጠንክራችሁ ወገባችሁን ጠበቅ አርጉና ሽማግሌ ልካችሁ ኒካ አስራችሁ አብራችሁ ተጋብታችሁ ኑሩ ነው የምንለው እኛ። ሌላ የምንለው ነገር የለም። ስታጠፉ አጥፍታችኋል እንላለን፣ ስታስተካክሉ ተስተካክሏል እንላለን፣ ስትደሰቱ እንደሰታለን። ግን አሁንም ሚዲያ